አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ሱሪ አድርገው ነው የሚጫወቱት መሰለኝ። አንድ የሚችል ሰው የለም። ጋብርኤልና ሳሊባ ብቻ ወኔ ያላችሁ። ሌላ አንድ ሰው እኮ ነው የምንፈልገው። ምን እንዳለ መሀይሞች እንዴ! ማንቸስተር ሲቲ 4 ጨዋታ ማሸነፍ አልቻለም። 2 ጨዋታ ፕሪሚየር ሊጋቸው ወጣ። 2 ጨዋታ ማድሪድ 2 ጨዋታ ተከታታይ ያሸነፈው። ከዛ በኋላ ከኛ ጋር መጥቶ 2 ባዶ ያሸንፈናል። ማን አትችሉም። እንዳለ ተጫዋቾቻችን ወኔ የላቸውም። ይሄ ከአሰልጣኝ ጋር የሚገናኝ ነገር አይደለም። አንድም ከአሰልጣኝ ጋር እንዳታገናኙት በፍጹም አይችሉም ተጫዋቾቻችን። አህያ ናቸው። አህያ የመጨረሻ። እኔ በጣም ነው ያቃጠለው። ወይኔ በስማ ሙሉ የፕሪሚየር ሊግ ቲም አሁን ሊዘለዝል ነው። እንደ ዝልዝል ሊያደርገን። እኔን እንዳትናገሩ እንዳለ እዛ 11ዱንም ያርሰናል ተጫዋቾች ተናገሩ። አንድ ሰው ከኔ ጭንቅላት ሊውረድ አለ ገና የፕሪሚየር ሊግ አለ ገና የቻምፒየንስ ሊግ አለ ገና የኤፍኤ አለ ገና ዋንጫ ግን የለም። ጀማ ብዙ ማሽቋለጥ ስራችን ነው። ብዙ አታክብሩን፣ ስራችን ነው። ሲሆን ነው ከንቲባ አባት እኛ አለን። እኛ ካለ ቋጠሮ አለ። ቋጠሮ ካለ ወያላ አለ። ግን ምን የለም፣ ዋንጫ የለም። እኛ ስለምንችል አርሰናል ተሸንፏል። ወይ ወያላ ይላል። አውጣው 4 ዋንጫ ልትበላ ካራቦ ካፕ ማሟሟቂያ ሄቼ እኛ የት ሄደን ይሄ ሁሉ ቋጠሮ? ሲቲ የት ሄዱ? ሲቲ የሰላም አስከባሪያችን። ትችላለህ ኦራይሊ፣ በመድኃኒዓለም ትችላለህ። የኢትዮጵያን ሰላም ነው ያስክልን። አሁን አንድ ምርቃት ነው መመረቃችሁ። እዚሁ በነካጃችሁ ካራቦ ካፕ በነካጃችሁ ፕሪሚየር ሊጉንም ብሉ። አሜን በሉ። ሁልህም ትቋጥራለህ። ካሁን በኋላ ሰጥለጥ ብለህ ፕሪሚየር ሊግ ላይ ደግሞ ለሲቲ መቋጠር እንቀጥላለን ማለት ነው። ትችላላችሁ። አቤት ሰላም። ነገ አንገታችንን ቀና ብለን ነው የምንሄደው። ሲረብሹ ሊያድሩ ነበር እኮ እቅዳቸው፣ ግን የለም የተናቀ አስረገዛ አይደለ? አንተ እርግጠኛ ሆነው ነበርኩ እንደሚበሉ እግዚአብሔርን። የስ አርሰናል ዋንጫውን ቢበላው ቆርቆሮ ነበረ። አሁንም ቆርቆሮ ነው። እንደናንተ አይነት ወያላ ግን የትም አልተፈጠረም። ወያላ ብቻ እንዳለ ወያላ ማለት እዚህ ጋር ይኸው 3000 ወያላ ማርያምን እንደ ማንቸስተር ደጋፊ ወያላ የለም። ወያላ ናቸው። ይኸው ወያላ ራስ ወያላ ሁላ ዋንጫውን ማጣቱን እኮ እንተው፣ ችግር የለው። ግን በአማተር በሆነ ስህተት እመኑኝ፣ አማተር ተጫዋች ማለት ነው በእንደዚህ አይነት የዋንጫ የፋይናል ጨዋታ ላይ እንደዚህ አይነት ስህተት አይሰራም። የምሬን ነው የምላችሁ። ማለት የቡድኑን ሞራልም ጭምር ነው አብሮ ግድል ያደረገው። ምን አይነት እንዴት ነው ይሄን እንኳን ሰው ምን ብሎ ነው አመለጠኝ ሊለን ነው እንዴ? ጀማው አመለጠኝ ሊለን ነው ኬፓ። ኧረ በአላህ ምን አይነት ኧረ በእናታችሁ ምን አይነት ስህተት ነው የሰራ ነው? ምን አይነት ስህተት እንደዛ ሰው እንዳልተሟገተለት። እኔ እኮ ኬፓ ካልተሰለፈ የሚል ጀማአ የነበረው ብዛቱ እርግጥ ነው ትክክል እኮ ነው። በቃ እዚህ ውድድር ላይ እስከ ፋይናል ድረስ እንድንደርስ ያደረገን እሱ ነበረ። ግን ባለቀ ሰዓት በ11ኛው ሰዓት ላይ ደግሞ ዋጋ ያስከፈለንም ተጫዋች እራሱ ሆኖ ተገኘ። ማን ምን አይነት ስህተት ነው? ወይኔ ኬፓ። ለማንኛውም ኢትስ ኦኬ። እኔ ይሄንን ዋንጫ አይደለም እኛ ሜንታሊቲ ውስጥ ያለው፣ እኛ ለትልቁ ነገር ነው እየተዘጋጀን ያለ ነው። በኢትሃድ የምናደርገው ጨዋታ ላይ ጥሩ ነገር እናያለን ብዬ ተስፋ አደርጋለሁ። ጀማው ይመቻል። ከዚህ በኋላ 40 ዓመት አርሰናል ዋንጫ ባይበላ ለኔ ለውጥ የለውም። ይሄ ቡድን ለኔ ማለት ነው። እንጠብቃለን ግን አናገኝም። ብዙ ነገር እንላለን አናገኝም። ምናልባትም ከቤተሰብ ቀጥሎ ከዚህ ቡድን ምንም ወዶ ነገር የለም እንደዚህ ቡድን እና ቢሸነፍም አቻ ቢወጣም ከምን ነገር በፊት ቀድሞ የሚመጣው ይሄ አርማ ነው። ይሄ ቡድን
ድንቅ አሰልጣኝ ከድንቅ ተጫዋቾች ጋር ሲገናኙ የሚፈጠረው ይህ ነው። ፔፕ ቀመረ፣ ተጫዋቾቹ ተገበሩት። የካራባኦ ዋንጫም ወደ ማንቸስተር ከተማ አስገቡት። አርቴታ ወርቅ ያለበትን የሳጥን ቁልፍ በጨለማ ውስጥ እንደሚፈልግ አይነት ሲደናበር አምሽቷል። የዋንጫ እርግማንም በአርሰናል ቤት አንድ ብሎ ጀምሯል። መድፈኞቹ ከ32 ዓመታት በኋላ እንደናፈቁት ዋንጫ መጋደል አቅቷቸው ታይተዋል። ተስፋቸውም ከ4 ወደ 3 አሽቆልቁሏል። መምህሩ ፔፕ ጋርዲዮላ አርቴታን በጉያው አድርጎ ብዙ ነገር ሲያስተምረው አንድ ነገር ግን ደብቆት እንደነበር ታየ። የማሸነፊያ ዋንጫው ያለበትን ሳጥን መክፈቻ ቁልፉን። አሁን የካራባኦ ካፕ ባለቤት የፔፑ የውሃ ሰማያዊዎቹ የማንቸስተር ከተማ ተወካዩ ማንቸስተር ሲቲ ሆኗል። ጨዋታውን እንዴት ተመለከታችሁት? 4 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። 4 ዋንጫ ሊበላ። አርሰናል የዋንጫ ቲም አይደለም ስንላችሁ እመኑን። አራት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። እብድ ያገግማል እንጂ አይድንም። ጀመው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር፣ እውነት እንዳይደብር ይቅርብን። ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር የአንድ አዳራሽ ቋጠሮ ብቻ በ2 ፍሬ ነው የተቋቋምኩት ስለሚቻል በለው። እንግዲህ እንደለመድሽው በፕሪሚየር ሊጉም ያሳየን አለገና የፕሪሚየር ሊጉም አለገና ብለናል። ይመችሽ በለው። እኔ ግን ምን አይነት ክፉ ሰው ነኝ? ምን አይነት ኃጢአተኛ ነኝ? ይኸውላ ወያላ ንድድ ሲል እኔ ደስ አላለኝም። ይኸውላችሁ ማርያምን ደስ ነው። ለምን ደስ ስላላላችሁ እኔ ደስ ነው ያለው። እኔ እዚህ ቤት ማለት ነው የቶተናምን ደግሼ ወላ ብሩክ ወላ ማንም ሲቀልድብኝ አልነበር እንዴ? ወሳኝ ቪአይፒ እንግዳ ይዘን መተናል ማለት ነው። አፒታይዘር ልናበላቸው። ይሄ ዋንጫ ነው አፒታይዘር። የአራዳ ልጆች ፔፕ ጋርዲዮላ ስራውን ሰራው። ፔፕ ጋርዲዮላ አበረረው። ካራባኦ ካፑን ወደ ላይ ከፍ አድርጎ ሳማ። የአራዳ ልጆች ፈርስታፍ ነግሬያችሁ ነበረ። በታክቲክ የተሻለው ቡድን ይህንን ጨዋታ ማሸነፍ ይቻላል ብለን ነበረ። ምንም ጥያቄ የለውም። አባት እያለ ልጅ እዚህ ጋር ምንም ሊሰራ አይችልም። የፔፕ ጋርዲዮላ የታክቲክ ስራ ነው። የአራዳ ልጅ ኦሬሊን እዛ ጋ አንበሳውን ሃላንድ ፊት ለፊት አቅርቦ በጀርባ በጅብ ነከሷቸው። የአራዳ ልጆች በሚገርም ሁኔታ ትልቁን ስራ ሰርተውት ነው የወጡት ማለት ነው። እንደ አንበሳ ተጫውተው የአንበሳውንም ድርሻ ይዘው መውጣት ችለዋል ማለት ነው። ማንቸስተር ሲቲ እና ፔፕ ጋርዲዮላ የሚገባቸውን ዋንጫ ይዘዋል። አርሰናል 4ዮሽ ዋንጫው ከሽፏል ማለት ነው። የአራዳ ልጆች አሁንም ለ3 ዋንጫ የሚወዳደር ይሆናል ማለት ነው። የፔፕ ጋርዲዮላ ሰራዊት ግን በዛሬው ጨዋታ እጅግ በጣም አስገራሚ ነው። የምታዩት የ4 ዋንጫ ጉዞ ተጓዥ ተሳፋሪ ነበር። አሁን ላበሽቅ ምናምን አይደለም። እውነት ለመናገር ይሄ ከራሴ ጋር ራስ መወሻሸት ግን ይሄ ከካም ስለ እንዲህ ንድድ ስላለ ደስ ብሎኛል። በቃ በዋንጫ ባላበሽቅ ደስ ይለኝ ነበር። ዋንጫ አታችሁ ባላበሽቅ ደስ ይለኝ ነበር። በጌም ባበሽቅ በዚህ ልክ እንገናኛለን ብዬ አስቤያለሁ። እሰይ ዘላለም እሰይ አይነ ቅልት ይላል። በራለ ራሱኝ የምጠጣው ሀጥቼ ኤነርጂ ሳይኖረኝ ዘላለምን አበሽቀዋለሁ። ኦኬ አንተም ስለማትሆኝ መደዴ ወይ እኔ ደስ ብሎኛል። እርሶስ ደስ አላለዎትም? እኔም የኔ ምስኪን ዋንጫ ለምን የሆነ ቡድን እየደገፍክ መተህ እዚህ 4 ዋንጫ ነው የምበላው። ከ4 1 እየቆጠርን ነው ገና። ቋጠሮ ደን ማንቸስተራዊነት ይለምልም።